የት ገባ? ገደል ገባችሁ። እናታችሁ ድንጋይ ብሎ ለዛ ነው ከነሰፈር ምን ይቂ ለዛ ነው እየነገርኩ ነው። ሰልጥን እያልኩ ነው። አንድ ለአንድ አግዛ አትሳደብ። የፈለገ ለምን ፌመስ አይደለም ዓለምን አይገዛም። ዓለም ቢገዛ እኔ እየመከርኳችሁ ነው። እኔን ራሴ ደግፋ ጀነራልን ደግፋ ወይ ሸራን ወይ ኩዝን ወይ ቤኪን ወይ ቢንጫሞን ቢትሳደብ ቴንኪው አልልም። ነገም ይታረቃሉ አይደል? መሃል ላይ የምትቀሩ እናንተ ናችሁ። የራሳችሁን ኑሮ ኑሩ ነው የኔ ጥያቄ እኮ ሌላ ነገር አይደለም። ራሳችሁን ችላችሁ የራሳችሁን ኑሮ ኑሩ። እሺ ለምሳሌ አሁን ቤኪ አጀም ቢንጫሞም ታርቋሉ። እነሱ መታረቃቸውንና መደሰታቸውን መብላታቸውን መጠጣታቸውን እርቅ መፍጠራቸውን ነው ሚዲያ ላይ ሰማችሁ። እንዶ ሌላ ነገር ይቅርና እቺን ቆርጣችሁ ላኩ። ቢንጫሞም ሆነ ቤኪ አጃ እኔ ከቢንጫሞ ጋር ሲጣላ ቢንጫሞ ከቤኪ አጃ ጋር ሲጣላ ከጎኔ የነበራችሁት ያገዛችሁት በጊፍትም በታብም በሐሳብም ያገዛችሁት ሰዎች አመሰግናለሁ ብሎ ቪዲዮ ሰርተዋል። እቺን ጥያቄ መልሱ። አልሰሩም። ከና መፈጠር ይረስተዋል ማለት ነው። ሲታግዝ ሲታሽካብት ፎቶ ተሸክማ ቪዲዮ ሲሰራ ቤኪ አጃ ኪንግ ቢንጫሞ ኪንግ ብላ ሲታሽካብት ወንድ የሴቶቹን እሙሙ ለጥፋ ሴቶች የወንዶቹን ወሸላ ለጥፋችሁ ስታሽካብት የነበራችሁት ቴንኪው እንኳን አልተባላችሁ። በቃ ይሄ አሁን ሚዛናዊ ኑሮ ነው ወይ ያስብላል ማለት ነው። እንደ ጥያቄ ነው። ይሄ የሚትኖር ህይወት ነው። እንግዲህ እኔ ጀነራል ነጭ አድርጌ የነገርኩ ነው። እሺ በእነሱ እርቅ መሃል አንድ ሚሎ ነገር አለ። እኔ ጀነራል ነቃ ደንገጥ ያልኩ ይሄ እንደሚፈጠር አውቃለሁ። አሁን ሁለቱም ሲጀመር ለኔ አይመጥኑም። እኔ አሁን ዴቭ የሚባል ልጅ አለ። አንድ ማነች ቃለች ምናምን የምትባል ለራሷ የምትበላ አጣ የፓኪስታን ጀላ የምትጠባ ወንድሜን ከደቡብ አፍሪካ ኢትዮጵያ ሂድ ዱባይ ያመጣለው ብላ በራ ላይ የጣለች አንድ ቃል ኪዳን የምትባል የሸርሙጣ ልጅ አለች። እናትሽ ድንጋይ ትብላ እንጂ ባሪያ። ዴቭ እዚህ ሀገር በነበረ ጊዜ እኔና ዴቭ አንድ በመሆን ቤኪ አጃንና ቢንጫሞን ማስታረቃችን ታውቃላችሁ። እኔ እኮ አንድ ሰው ከአንድ ሰው ጋር ሲጣላ አሽቃብጬ አላቅም። እኔ ግን በዚህ ምድር ላይ ይሄን ቆርጣችሁ ላኩ ለሙሌ ከቤራ